ስሙ የከበረና የተመሰገነ ይሁን። ክቡራን ቤተክርስቲያን አባቶች፣ መምህራን፣ ካህናት፣ ዲያቆናት፣ ምዕመናንና ምዕመናት የእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን እንድናመሰግን የሚያመሰግን አንደበት የሰጠንን አንደበትን በምስጋና የከፈተልን አምላካችን እግዚአብሔር በድጋሜ በሰማይ ባሉት በቅዱሳን መላእክት በምድር ባሉት በደቂቀ አዳም እንዲሁም በካህናት በረከቱ የከበረና የተመሰገነ ይሁን። እንኳን በጌታችን በኢየሱስ ክርስቶስ የስቅለቱ መታሰቢያ ዓመታዊ በዓል ላይ በአንድነት አደረሳችሁ። ቀራንዮ ስሙ ለውእቱ መካን አበሰቀልዎ ለእግዚእ ኢየሱስ፣ ጌታችን ኢየሱስ ክርስቶስን የሰቀሉበት ቦታ ቀራንዮ ይባላል። ዛሬ እንግዲህ ጌታችን ኢየሱስ ክርስቶስ ጽዋውን ተጎንጭቶ በሕይወት ተፈጸመ ሁሉ በምድር ላይ ተፈጽሞ የመጣሁት ስራ ፈጽሜ እንሆ ዛሬ ሁሉም ነገር ተጠናቀቀ ብሎ ነፍሱን ከሥጋው የለየበትን ዕለት የምናስብበት ነው። በሲኦል ውስጥ የነበሩ ነፍሳትን ወደ ገነት የተመለሱበትን ዕለት እናስባለን። የክርስቶስን መከራ ስናስብ፣ የክርስቶስን ችንካር ስናስብ ለእኛ ብሎ እንደተገረፈ ለእኛ ብሎ መከራ እንደተቀበለ ለማሰብ ስልን እንግዲህ በየዓመቱ ጌታችን ኢየሱስ ክርስቶስ የተሰቀለበትን ዕለት መታሰቢያ አድርገን በዓሉን እናከብራለን። ምንም እንኳን የክርስቶስን መከራ መተካት የሚችል ጾም፣ ስግደት፣ ጸሎት ባይኖርም ትናንተ ድካም ድካም ሰብ የሰውን ድካም አንተ ታውቀዋለህ ነውና ነገሩ። እኛ የምንችለውን እንጾማለን፣ የምንችለውን እንሰግዳለን፣ የምንችለውን ያክል ወደ ፈጣሪያችን የምንገኝበት ሰዓት ነው። አብይ ጾሙን አጠናቀን ያንን በሰላም ጨርሰን ሕማማቱን በማሰብ ላይ እንገኛለን። ሕማማቱ ደግሞ ወደ መጠናቀቁ ደረጃ ደርሶ የጌታችን የኢየሱስ ክርስቶስ መከራ ሁሉ ታስቦ አልቆ ሁሉ ነገር ተፈጸመ ብሎ ነፍሱን ከሥጋው የለየበት ዕለት ላይ ሰዓት ላይ እንገኛለን ማለት ነው። ይህቺ ሰዓት እንግዲህ ቅዱሳን መላእክት የተደነቁባት፣ ቅዱሳን መላእክት በአንክሮ በተደሞ አንገታቸውን ያዘነበሉባት፣ እንዴት ሰማይና ምድርን የተሸከመ ሰማይና ምድር የፈጠረ አምላክ በሰዎች እጅ ይታሰራል፣ በሰዎች እጅ ይሰቀላል፣ በእንጨት ላይ ይሰቀላል ብለው ቅዱሳን መላእክት ሁሉ ያደነቁባት ሰዓት ናት። በቀራንዮ የነበሩት እነ ዮሐንስ ወልደ ነጎድጓድን ይዞ ሐዋርያቱ እመቤታችንን ይዞ በእነሱ በዋይታ የጌታችን የኢየሱስ ክርስቶስን መከራ መስቀል ሲመለከቱ የነበሩበት ሲሆን በሲኦል ውስጥ የነበሩት ደግሞ ማይዝ የሞት መውት ለነ መቼ ነው የምትሞትልን? አንተ ካልሞትክልን እኛ ከሲኦል መውጣት አንችልም፣ ከመከራ ሥጋ ከመከራ ነፍስ መዳን አንችልም እያሉ በቀራንዮ የነበሩት ለምን ትሰቅሉታላችሁ እያሉ የሚያለቅሱበት፣ በሲኦል ውስጥ የነበሩት ደግሞ ስቀሉልን እሱ ካልተሰቀለ እኛ እንድንምና እያሉ ሲጮሁ የነበሩበት ሰዓት ነው። ሰዓት ዕለተ ዓርብን ስናስብ ይህን እንደምናስበው የክርስቶስን መከራ መስቀል የክርስቶስን መከራ ሞት ስናስብ ማለት ነው። እንግዲህ በቅንዓት ክፉ ሰዎች አሳልፈው ሰጥተውታል። ክርስቶስ ስለመሰቀሉ ምንም አይነት ምክንያት አልነበረም። ሰው በኃጢአቱ ሊታሰር ይችላል፣ በበደሉ ሊገረፍ ይችላል፣ በኃጢአቱ ባደረገው ስራ ሁሉ ሊቀጣ ይችላል። ጌታችን ኢየሱስ ክርስቶስ ግን ለመሰቀሉ ምንም አይነት ምክንያት አልነበረውም። እየተሰናይ በደዌ ፊተ በጎ በሰራሁላቸው መጠን በጎ ስለሰራሁላቸው ፈንታ እነርሱ ግን ክፉ ነገር አደረጉብኝ፣ በእኔ ላይ አመፁብኝ። ዘይሴሰው ክሌ አንሳ ሰኮናሁ ላይ ያበላሁት ያጠጣሁት የሰው ልጅ የመገብኩት ከእናቱ ማኅፀን ጀምሬ በእጥት እየመገብኩት ያሳደግኩት እስኪወለድ ድረስ ደህንነቱ እንደተጠበቀ ሆኖ እንዲቆይ ያደረኩት የሰው ልጅ በእኔ ላይ እግረ ሰኮናውን እግረ ልቡናውን አነሳብኝ። ይሁዳን ተክቶ ሕዝቡን ተክቶ ማለት ነው። በሚገርም ሁኔታ አይሁዳውያን ወደ 35,000 ሕዝብ ነበር የነበረው። ጌታችን ኢየሱስ ክርስቶስ መጥቶ በሚያስተምርበት ሰዓት አብዛኛዎቹ የክርስቶስን ትምህርት የተማሩ ናቸው። አብዛኛዎቹ መናውን የተመገቡለት ናቸው። ውስጡ ሲያበረክት
ያንን ውስጥ የተመደቡ ናቸው። አብረው የዋሉ አብረው ያደሩ ናቸው። በስቅላቱ ጊዜ ይሰቀል ብሎ ሲጫጫሁ የነበሩት ግን ከ3000 እስከ 4000 የሚደርሱ ሰዎች ነበሩ። በሚያሳዝን ሁኔታ ያ ሁሉ ሲከተል የነበረው ሕዝብ ያ ሁሉ ሲደግፍ የነበረው እርሱ ሲመግባቸው ይመገቡ የነበሩት ሲያስተምራቸው ቁጭ ብለው ሲማሩ የነበሩት ሁሉ ከነሱ በቀር ተው ምን አደረገ ምን ተገረ ኃጢአተ ምን ኃጢአት ሰራ ምን በደለ ብለው እንኳን የተቃውሞ ድምፅ ያሰማ ሰው አልነበሩም። ሐዋርያትን እንኳን ጭምር ሳይቀር 3 ዓመት ከ3 ወር ተምረው አብረው ተከትለውት አብረው በልተው አብረው ጠጥተው አብረው ተንከራተው አብረው በረሃ ላይ ለወን በረሃ ላይ ሲያድሩ የነበሩት ሐዋርያትን እንኳን ጭምር ሳይቀሩ ለምን ብሎ የተቃወመ አንድም ሐዋርያ እንኳን አልነበረም። በለቅሶ ደረጃ እመቤታችን አብረው ሲያለቅሱ ነበረ። ቅዱሳን አንስት እያለቀሱ እስከ ቀራንዮ ድረስ ተከትለውት ነበረ። እነ ዮሐንስ ወልደ ነጎድጓድም እስከ ቀራንዮ ድረስ እያለቀሱ ተከትለውት ነበረ። የሰው ልጅ ሲወለድ ለመሞት አይወለድም። ሲወለድ አድጎ ትዳር ይዞ ልጅ ወልዶ እግዚአብሔር ከሰጠው በልጆቹ ተባርኮ ልጆቹን ተክሎ ወደ ፈጣሪው እንዲመለስ ነው የሰው ልጅ የሚወለደው። ጌታችን ኢየሱስ ክርስቶስ የተወለደው ግን ለዚች ለዕለተ ዓርብ ነው። ለዚች ለዕለተ ዓርብ ነው። ሌላው ሁሉ ልብ አድርጎ መጀመሪያ ላይ ለአዳም ቃል ኪዳን ሲገባለት በ5500 ዘመን ወይም በ5 ዕለት በመንፈቃለ ዕለት በ5 ቀን ተኩል መጥቼ ከልጅ ተወልጄ ለሜዳ ሄጄ በቀራንዮ ላይ ተሰቅዬ ደሜን አፍስሼ ሥጋዬን ቆርሼ አድንሃለሁ የሚል ነው የሁሉ የተስፋዎች ሁሉ መደምደሚያ የነበረው እና ይህች ዕለተ ዓርብ የአዳም ተስፋው ናት። ይህች ዕለተ ዓርብ የነፍሳት ተስፋቸው ናት። መቼ ነው የምትደርሰው? መቼ ነው ይህች ዕለተ ዓርብ የምትገኘው? ከመቼ እስከ መቼ ነው እኛ የምንለፋው መከራ የምንቀበለው እያሉ የሰው ልጆች ሁሉ በተስፋ የሚጠባበቁባት የነበረች ዕለት ናት። በዚህች ዕለት እንግዲህ ጌታችን ኢየሱስ ክርስቶስ ሲሰቀል በቀራንዮ ነበር የተሰቀለው። ቀራንዮ ማለት የራስ ቅል ማለት ነው። በብዛት የራስ ቅል ወድቆ የሚገኝበት ማለት እንግዲህ በክርስቶስ ስነ ስቅለት ላይ እንደምትመለከቱ በጣም ብዙ ስነ ስቅለቶች ላይ ከመስቀሉ ስር የራስ ቅል አለ። የራስ ቅል አለ። ያን የራስ ቅሉ ቀራንዮ የሚለውን ይገልጻል። በሚገርም ሁኔታ ጌታችን ኢየሱስ ክርስቶስ ከከተማ ውስጥ አልተሰቀለም። መስቀያ በርካታ ቦታዎች ነበሩ ከተማ ውስጥ፣ ግን ከከተማ ውስጥ አልተሰቀለም። እንዲሁም ደግሞ ሌሎች ተራራዎችን ነበሩ። ከነዛ ተራራዎች ሁሉ አልተሰቀለም። የተሰቀለው ቀራንዮ ከሚባለው ተራራ ላይ ነው። ያቺ ቀራንዮ የተባለችው ቦታ ላይ ደግሞ የተሰቀለው የራሱ የሆነ ምስጢር የራሱ የሆነ ታሪክ አለው። ጌታችን አንዳች ነገር ያለ ምክንያት አድርጎ አያውቅም። የሚያስተምረው ትምህርት ምክንያታዊ ነው። የሚሰራው ተአምራት ምክንያታዊ ነው። የተሸከመው መስቀል ምክንያታዊ ነው። የተመታው ጥፊ ምክንያታዊ ነው። የተከፋበት ምራቁ ምክንያታዊ ነው። የተሰቀለበት ቦታ በራሱ ምክንያታዊ ነው። ያቺ ቀራንዮ የተባለችው ምንድና ከተባለ ጎልጎታ ተብላ የምትጠራዋ ናት። ዛሬ እንጂ ቀራንዮ በአይሁዳውያን ዘንድ እንግዲህ ታውቃላችሁ፣ ያ የክርስቶስ የተቀበረው መስቀል እንዳይወጣ ከፍተኛ ጥረት ሲደረግ የነበረው ያ ቀራንዮ ነው። ይህም ጎልጎታ ተብሎ የሚጠራው ማለት ነው። ዛሬ ይሄ ነው የሚባሉ በርካታ የታሪክ መዛግብቶች ይነሳሉ። ለማንኛውም ግን ለቤተክርስቲያናችን የታሪክ መዛግብት ቀራንዮ ከሚባለው ቦታ ላይ ክርስቶስ ከተሰቀለበት መካነ ስቅለቱ ላይ እሌኒ ንግሥት ቤተክርስቲያን አሰርታ የመድኃኔዓለም ቤተክርስቲያን አሁን ነው በኢየሩሳሌም በስተምስራቅ በኩል ማለት ነው። እንግዲህ ይህ ቦታ ለምንድን ነው ለስቅለቱ የተመረጠው ሲባል ለመጀመሪያ ጊዜ የአዳም ልጆች የተመላለሱባት ቦታ ናት። አዳም ተፈጠረ። ከተፈጠረ በኋላ እንግዲህ እንደ ሕፃን ሆኖ አይደለም የተፈጠረው። የ30 ዓመት ጎልማሳ የሚያክል ወጣት የሚያክል ሆኖ የተፈጠረው። ይህ ማለት ግን የ30 ዓመት ሰው ነበረ ማለት አይደለም። የአንድ ቀን ሕፃን ነው፣ ግን ቁመቱ፣ አእምሮ፣ አስተሳሰቡ፣ ድንዳጌው፣ ሁሉም ነገር ሁሉ የ30 ዓመት ወጣት የሚያክል ሆኖ የተፈጠረው የሚለው ነው። ሔዋንም የ15 ዓመት ቆንጆ የምታክል ሁና ሳትሆን የምታክል ሁና ነበር የተፈጠረችው እና የሚንቀሳቀሱ ነበሩ። ያቺ የአዳም እግር ለመጀመሪያ ጊዜ የተንቀሳቀሰባት የተመላለሰባት ቦታ ያቺ የቀራንዮ ምድር ነበረች አንደኛ። ስለዚህ
የአዳምን እግር ወደ ነበረበት ለመመለስ በአጋንንት እየተገፋ የወጣባትን ያችን እግር ለመመለስ ጌታችን ኢየሱስ ክርስቶስ ቀራንዮ ላይ ተሰቅሏል ማለት ነው። አንደኛ። ሁለተኛ የገነት በሮች 3 በሮች አሉ። ሶስተኛው በር በቀራንዮ በኩል ነው ያለው። አዳም ምድርን ይመለከታት የነበረው በቀራንዮ በኩል ባለው መስኮት ነበር። የተሰጠው ስጦታ እሱኛው መስኮት ስለነበረ ማለት ነው። ያችን የገነትን ተስፋ ይጠባበቅ የነበረው ደብረ ቅዱስ ላይ ሆኖ ገነትን ይመለከታት የነበረው በቀራንዮ በኩል ስለነበረ ያችን ተስፋይቱ እንደተፈጸመች ለማሳየት ጌታችን ኢየሱስ ክርስቶስ ቀራንዮ ላይ ተሰቅሏል ማለት ነው። ሁለተኛ። በሶስተኛ ደረጃ አዳም መጀመሪያ እንደተፈጠረ የተመላለሰባት ምድር እንደሆነች ሁሉ ከገነት ከተባረረ በኋላ ከወጣ በኋላ የተመላለሰባት ምድር ያቺ ቀራንዮ ተብላ የምትነገረው ቦታ ናት። አራተኛ። አምስተኛ ይህቺ ቀራንዮ በሚገርም ሁኔታ አዳም ያረፈባት መካነ መቃብር ናት። አዳም የተቀበረባት መካነ መቃብር ናት። ከጌታችን ከኢየሱስ ክርስቶስ ስለ ስቅለቱ ስር ላይ የሚታየው የራስ ቅል አባቶቻችን በትውፊት በታሪክም እንደነበሩና የአዳም ራስ ቅል ነው። ምክንያቱም የመጣው ማንን ለማዳን ነው ከተባለ አዳምን ስለሆነ ሀላሃሎ ርዕስ ህየት ጋባ ሁሉ መለያሊ ነው። ራስ ባለበት ቦታ ሁሉም አባል ሁሉም ሰውነት ይሰበሰባል ነውና አዳም ከተቀበረባት ቦታ ላይ ጌታችን ኢየሱስ ክርስቶስ በመሰቀሉ የአዳም ልጆች በሲኦል ውስጥ ሲሰቃዩ መከራውን ሲቀበሉ የነበሩት ነፍሳት ሁሉ ወደ ገነት ለመመለሳቸው ምክንያት ነው አለ ማለት ነው። አምስተኛ ይህቺ ቀራንዮ ተብላ የምትነገረዋ በሚገርም ሁኔታ መካነ መስዋዕት ናት። የመስዋዕት ቦታ ናት። አብርሃም ልጁን ይስሐቅን ለመሰዋት ሞሪያ ተራራ ላይ ይዞ ወጣ የተባለችው ያቺ ቀራንዮ ተብላ የተነገረች ቦታ ናት። የመስዋዕት ቦታ ናት። ይስሐቅን ለመሰዋት አስቦ እግዚአብሔር አምላክ ግን ያልታሰበ ያልተጠበቀ በግ አምጥቶ የሰጠባት ቦታ በይስሐቅ ምትክ በጉ የተሰዋባት ቦታ ያቺ ቀራንዮ የተባለችው ቦታ ናት ማለት ነው። ስለዚህ መካነ መስዋዕት ናት። የመስዋዕት ቦታ ከሆነ ጌታችን ኢየሱስ ክርስቶስ ከመሰዊያው ቦታ ላይ ወጥቶ መሰዋት ነበረበት። የራስ ቅል የአዳም ራስ ካለበት ቦታ ላይ መሰቀል ነበረበት። እልፍ ሲል ደግሞ በስድስተኛ ይህቺ ቀራንዮ ተራራ ናት። ተራራ ደግሞ የቤተ ክርስቲያን አምሳል ናት። አስተውላችሁ ከሆነ ቤተ ክርስቲያን ሲሰራ ወይም ወንዝ ዳር ላይ ይሰራል ወይም ተራራ ላይ ነው ይሰራል። ወንዝ ዳር ላይ ሲሰራ ለጥምቀቱ ያመች ዘንድ ነው። ተራራ ላይ ሲሰራ ደግሞ የቀራንዮ አምሳል ስለሆነች ነው ቤተ ክርስቲያን። ቀራንዮ ላይ የተሰዋው ክርስቶስ ዛሬ በቤተ ክርስቲያን ላይ ይሰዋል። እንዲያውም ሊቃውንት አባቶቻችን እንዲህ ይላሉ፣ ዛሬ ቀራንዮን ፍለጋ ኢየሩሳሌም አንሄድም። ዛሬ ቀራንዮ ወደ ታለች ብለን አንፈልግም። ክርስቶስ የተሰቀለባትን ቦታ የምትተካዋ ያችን ቀራንዮ የምትተካዋ ቤተክርስቲያን ከፊታችን ላይ ያለችና እልፍ ስንልም ደግሞ ቀራንዮ ማለት የራስ ቅል ነው ማለት ነው ብለናል። ክርስቶስ በህሊናችን በአይምሯችን ይሰቀላልና ሁልጊዜም ማለት ነው የክርስቶስን ስጋ ስንበላ የክርስቶስን ደም ስንጠጣ ያ የጠጣነው ደም ከሰውነታችን ጋር ሲዋሃድ ያ የበላነው ስጋ ከሰውነታችን ጋር ሲዋሃድ ሰውነታችን ቀራንዮ ሆነ ማለት ነው። ይሄ ነው ያቺ ምድርኒ ተሐዚባ በደመ ክርስቶስ ተመሳት ምድር በክርስቶስ ደም ታጥባ ሁሉ ትደሰታለች። የክርስቶስን ደም በመጠጣታችን እኛ እናዝንም። የክርስቶስን ስጋ በመብላታችን እኛ እናዝንም። የክርስቶስ ደም በመፍሰሱ በጊዜው ያሳዝናል፣ ዋይታን ያስከትላል። ብዙ አንስት ብዙ ሰዎች በኋላ እየተከተሉ ያለቅሱ ነበረ። ጌታችን ኢየሱስ ክርስቶስ ግን ኢትዮጵያ ላይ በኔ ላይ አታልቅሱ፣ ለእኔ አታልቅሱ፣ አላግያ ላይ ረዝክን ለራሳችሁ ዘኑ፣ ለራሳችሁ አልቅሱ። እኔስ የመጣሁት በእንተ ዝንቱ መጻይኩ፣ ስለዚህ ነው የመጣሁት ልሰቀል ነው፣ የመጣሁት ልገረም ነው፣ የመጣሁት በቀራንዮ ላይ ሁኜ ስጋዬን ከነፍሴ ልለያት ነው፣ ነፍሴን ወደ ሲኦል ልልካት ነው፣ በሶስተኛውም ቀን ከስጋ ጋር ዋህዳት ነው። ስለዚህ መጥቻለሁ። ስለዚህ ጌታችን ኢየሱስ ክርስቶስ የተሰቀለበትን ዕለት ስናስብ እንዲሁ ዝም ብሎ አስቦ መሄድ አይደለም። ሕማማቱ አለቁ ብቻ አይደለም። ብዙ አሁን ዕለተ ዓርብን ሲያስብ የጌታችን የኢየሱስ ክርስቶስን ሕማማት ሲያስብ በጣም ጥቃቅን ነገሮችን ነው የሚያስበው። በጣም ጥቃቅን ነገሮችን ግን በዋነኛነት የክርስቶስ መከራ ሞት ይታሰባል።
በሁለተኛ ደረጃ ደግሞ ክርስቶስ የሞተው ለእኛ ሲል ነው። መከራ የተቀበለው ለእኛ ሲል ነው። ወንበዴዎች ቢገረፉ ለራሳቸው ኃጢአት ለራሳቸው በደል ነው። ክርስቶስ ግን የተገረፈው ለሰው ልጆች በደል ሲል ነው። በእንተ ፍቅረ ሰመጣይ ውስተ ዓለም ስለ ሰው ፍቅር ስትል ወደዚህ ዓለም መጣ። ፍቅር ሳቦ ለወልድ ኃያልን መንበሩ ዋርቶ እስከ ለሞት ፍቅር ወልድን አካላዊ ቃል ኢየሱስ ክርስቶስን ከጽርሐ አርያም ካለው መንበሩ ጎትቶ አወረደው፣ እስከ ሞትም አደረሰ። ፍቅር የሚባለው እስከ ሞት ድረስ መጽናት ስለሆነ ማለት ነው። እስከ ሞት ድረስ ጸንቶ ለእኛ ፍቅሩን ሰጥቶናል። ፍቅሩ ደግሞ በምን ይገለጣል? በመሞቱ ብቻም አይደለም፣ ስጋውን በመስጠት ደሙን በመስጠት ስጋዬን ብሉ በማለት እናት የፈለገችውን ያክል ልጇን ብትወድ ስጋዬን ብላ ልጄ ርቦሃል አትልም። ደሜን ጠጣ ልጄ ጠምቶሃል አትልም። የዘላለምን ሕይወት በዚህ ታገኛለህ አትልም። ከረሃብን ትገላገላለህ ከውሃ ጥምን ትገላገላለህ ብለህ አትናገር። ደሟንም አትሰጥም፣ ስጋዋንም አትሰጥም። ምንም ነገር ጌታችን ኢየሱስ ክርስቶስ ግን ፍቅሩ እስከ ሞት ብቻ ድረስ ሳይሆን ስጋዬን እንኩ ብሉ ርቧችኋል፣ የመንፈስ ረሃብ አለባችሁ፣ ደሜን እንኩ ጠጡ፣ የመንፈስ ጥም አለባችሁ፣ ይሄንም ከበላችሁ ይሄንም ከጠጣችሁ የዘላለም ሕይወት አላችሁ፣ የዘላለም ሕይወት ትወርሳላችሁ። እንዲያውም ቅዱስ አትናቴዎስ ይህንን ሲናገር ጥንት የነበሩትን ሰዎች አመስግኖ ዛሬ ያለንን ሰዎች ደግሞ እጅጉን እንዴት መሆን እንደሚጠበቅብን ይናገራል በቅዳሴው። እናንተ አዳምና ሔዋን ሆይ እናንተስ አንድ ጊዜ ኃጢአት ሰራችሁ፣ በደላችሁ፣ ከእግዚአብሔር ተለይታችሁ ነበራችሁ። ተመልሳችሁ ከእግዚአብሔር ጋር ታረቃችሁ፣ ወደ እግዚአብሔርም መጣችሁ። እግዚአብሔርም ሥጋውን ቆርሶ ደሙን አፍስሶ አዳናችሁ። እናንተ ብቻ አይደለም የልጅ ልጆቻችሁን ሁሉ ከሲኦል አወጣላችሁ። እኛ አለን። ከዚህ በኋላ ጌታችን ኢየሱስ ክርስቶስ የሚመጣው ለንስሐ አይደለም፣ ለንስሐ ሊጠራ አይደለም፣ እንኩ ሥጋዬን ብሉ ሊልም አይደለም። ከዚህ በኋላ አንድ ብሎ ትምህርት ሊያስተምርም አይደለም፣ አዲስ ሕግም አይሰራም። እናንተ የታደላችሁ ናችሁ። እኛ ግን በዘመናችን በንስሐ ካልተመላለስን፣ ሥጋውን ደሙን ካልተቀበልን፣ በሕይወት መንገድ ካልሄድን ወዮልን። ከአንተም ተለይተን ከወላጆቻችን አዳምንም ሳንመስል እንቀራለን ይላል ቅዱስ አትናቴዎስ። እናንተ እንደውም ትሻላላችሁ። እውነት ነው። አሁን ብዙ አዳም ሲያማር ነገር ሔዋን ምን ያደረግን አዳም እንዲህ ባይል ኑሮ እኮ ነው የሚለው። አዳምና ሔዋን የተሳሳቱት አንድ ጊዜ ነው። ያለ ስህተታቸው ለዘላለም ጸጸት ዳርጓቸው ነበረ። መጨረሻ ላይ ግን ክርስቶስ መጥቶ ጠራርጎ ከነ ልጆቻቸው ከነ ልጆቻቸው አውጥቷቸዋል፣ ወደ ገነት መልሷቸዋል። የዛሬው ግን መጥቶ ከሲኦል የሚያወጣ አካል የለም። ይህን እርግጠኛውን መናገር ያስፈልጋል። ከሲኦል የሚያወጣ የለም። ከሲኦል ለመውጣት ከሲኦል ለመዳን የሚሰጠውን ትምህርት ማዳመጥ፣ ሥጋውን መቀበል፣ በበጎ ስነ ምግባር መጽናት፣ ሃይማኖትን መጠበቅ፣ በስርዓት መመላለስ ይገባል። በምክር መኖር ይገባል። የክርስቶስን ሥጋ መብላት፣ የክርስቶስን ደም መጠጣት ይገባል። ይሄ ከሆነ ያችን የዘላለም ሕይወት ያለባት የምትባለዋን ቦታ መውረስ የምንችለው ማለት ነው። እና ያችን ቀራንዮን ስናስብ የክርስቶስን መከራ መስቀል ብቻ ማለት የምናስበው የአዳም የአባታችን መቃብርም ነው። አዳም የተመላለሰባት ቦታ ምናት። እንዲሁም ደግሞ ያቺ ክርስቶስ የተሰቀለባት ቦታ የቤተ ክርስቲያን አምሳለ ናት። መካነ ምስዋዕ ናት፣ የተቀደሰች ቦታ ናት ማለት ነው። እና ያችን ቀራንዮን ስናስብ ይቺ ቤተክርስቲያን እናስባታለን። ይቺ ቤተክርስቲያን ዛሬ በህሊናችን ትኖራለች። ዛሬ ሥጋውን እንበላባታለን፣ ደሙን እንጠጣባታለን፣ እንከብባታለን፣ ከእግዚአብሔር ጋር እንታረቅባታለን፣ በጎን መዓዛ እናገኝባታለን። ቅድስና የሚሸጠው ከዚህ ቤተክርስቲያን ነው ያለው። ሥጋውን ደግሞ ማግኘት የሚችለው በዚህች ቤተክርስቲያን ነው። የተራበ ሁሉ የሚጠግባት ይህች ቤተክርስቲያን ናት። ወላጆች ቤተሰቦች ሁሉ ሞተ ሸሸ ውሃ ተበላሸ ብለው ያስቀመጡትን የገለጹትን ሁሉ የምትቀበሏቸው ቤተክርስቲያን ናት። ከወላጆች ሁሉ በላይ ናት። ከልጆች ሁሉ በላይ ናት። ከቤተሰብ ሁሉ በላይ ናት። ከምንኖርባት ይቺ ከዚች ዓለማዊት ቤት ሁሉ በላይ ናት። ስለዚህ ይቺ ቤተክርስቲያን ቀራንዮ ብለን እንጠራታለን ማለት ነው። እንደ አጋጣሚ ሆኖ ወይም የተሰራችው በመስቀል አምሳል ይባላል። ቀራንዮ ሆና ነው የተሰራችው ለመናገር ይመቻል። እና ጌታችን ኢየሱስ ክርስቶስ ሥጋውን ቆርሶ ደሙን አፍስሶ እንቁጠጡ ብሎ የሰጠንባት ቦታ ያቺ ቀራንዮ ትባላለች። ቀራንዮ ብቻ ባለችን ጎልጎታም ትባላለች። የዛሬው ትምህርት አንዱን አንስቶ አንዱን ሞቶ በጣም ከባድ ቢሆንም ግን ስለ ቀራንዮ የተወሰነ ነገር ከተነጋገርን ይበቃናል። ገጠር የመጣችሁ አባቶችን እናቶችን ስላላችሁ ለጊዜ ተሳሳይነታችሁ ገሉላይ ሰዓት ወርዱ በጥንቃቄ በጊዜ ወደ ቤታችሁ እንድትወሩ ለማለት ስብሐት ለእግዚአብሔር ወሰናያል። በሰላም ደግሞ የተሰበሩትን